ካገባ በኋላ በቤተሰብህና በሚስት መሃል ያለው ድንበር የማታበጅ ከሆነ አታግባ። ህይወት ለሰው ልጅ ሁሉ ከባድ ናት፣ ቀላልም ናት። መረዳት አለብን። እንደ እግር ኳስ ናት እኮ ህይወት። ሁሌ ቡራቡሬ ናት። ጥቁር ነጭ ጥቁር ነጭ ጥቁር ነጭ ነው። ኳስ አይተሃል? እንደዛ ቡራቡሬ ነው። ግን ወደ ህይወትና ወደ ትዳር ሲገባ ሁለት ሰዎች ናቸው የሚገናኙ። በሁለት የተለያየ ፋብሪካ ውስጥ የተሰሩ። አንዱ ወንድ ሆኖ ነው የተሰራው፣ እሷ ሴት ሆና ነው የተሰራችው። ለምሳሌ ከትዳር በፊት ብዙ ጊዜ ወንዶች ወደ ሴት ፋብሪካ ነው የሚያዘው። ይዋሻል እሷን ለማግኘት ብሎ ያልሆነውን ማንነት ይሆንላታል። ትዳር ውስጥ ሲገባ ያ ሁሉ ግን የዝናብ መጥረጊያ የለም፣ በቃ የለም፣ ይደነዝዛል ወንድ ልጅ እዛ ጋር። ግን ይሄ ነገር ምንድን ነው? በወንዶች ዲክሽነሪ ካገባት በኋላ ኃላፊነቱን ሸክም አድርጎ ያየዋል። ማሻገር አለብኝ። ሪሌሽንሺፕ እና ትዳር የሁለት ዓለም ናቸው። ሪሌሽንሺፕ እያደገ አያንስም። ገባህ? ትዳር እያደገ የሚያንስ ነገር ነው። ከዜሮ ክፍል መጀመር፣ ከዜሮ ክፍል ትዳር አታውቅም። ሪሌሽንሺፕ ምንድን ነው? ኢንጆይ ማድረግ፣ መዝናናት፣ መብላት፣ የእሷን ድምፅ ብቻ መስማት፣ ወደዛ ነገር ብቻ ጭው ብለህ የምትሄደው። እዚህ ጋር የሆነ ስትረስ ይዞ ራሱ ወደዚህ ስትመጣ ያስደስታል። ይሄ ሪሌሽንሺፕ ደግሞ ወዴት ያደርጋል? ሪሌሽንሺፕ ደግሞ ለአቅመ ሰው ራሱ ሲደርስ ትዳር ይሆናል። ለአቅመ ሰው ሪሌሽንሺፕ ወደ ትዳር የማይቀየር ከሆነ አላቅም ትርጉሙ ምን እንደምለው። በቃ የተቀጨ ነገር ነው የሚሆነው። ሪሌሽንሺፕ ወደ ትዳር ሲሆን ግን ለአቅመ ሰው ደረሰ። በቃ ሰው ሆነ፣ ሙሉ ሰው ሆነች። የሪሌሽንሺፕ ልክ ትዳር ደግሞ ትዳር እድገት ነው። በነገራችን ላይ አድገህ የምታንስበት ነው። ትዳር ውስጥ መግባት ማደግ ነው፣ በራሱ መባረክ ነው። ልክ ትዳር ውስጥ ስትገባ ደግሞ ከዚህ በፊት ትዳር ኖሮ አያውቅም። ለመጀመሪያ ጊዜ ኬጂ የገባ ህፃን አይተዋል? ሚስ ቁጭ በይ፣ ተነሽ፣ ተቀመጥ፣ መጸዳጃ ቤት ሂድ፣ የቤት ስራ፣ በቃ ይጀመራል። በቃ ህግ ይበዛል። ደግሞ ትዳር የራሱ የሆነ ዩኒቨርሳል ለው አለው። ያ ደግሞ የሚያናኖረው የትኛው ነው? ውጪ ላይ የኖርከው ሪሌሽንሺፕ አርቲፊሻል ነው። ቲያትር ተጫውታችሁ ነው የመጣችሁት። በቃ ሀሪፍ ድራማ ሰሪዎች ናቸው። ሁሉም ጥሩ ነው። ሳታጠፋ ይቅርታ ትጠይቃለህ። ሪሌሽንሺፕ ውስጥ ሳታጠፋ ላለማጣት እያኮረፍክ ዋጥ አድርገህ ማለት ነው። ትዳር ውስጥ ስትገባ ግን ሁሉም ነገር ይለያል። በቃ የመረረ እውነት ነው። ትዳር ውጪ ላይ የሌለ ማንነት ነው ክራይቴሪያ አድርገህ የምታመጣው። ትዳር ውስጥ እሱ አይሰራም። በቃ ለራስ የማይመች ተሳዳቢ ከሆንክ ያ ስድብ አንተ የሚያሳምም ከሆነ ያንተ ሚስት ያሳምማታል። መሳደብ የለብን። በቃ ልኩ እንደዛ ነው። ያ ካልሆነ ትቀጥላለህ። በቃ ጠጠጥ እንደ ሶኬት ይጀመራል። ያችን ነው መጠንቀቅ ያለብህ። ትዳር ሁሉ እንደዚህ ሲያወሩ ቲቪ ላይ 40 ዓመት 50 አንድ ቀን ሳይናገረኝ ድራማ ነው እሱ። ከሚስት ጋር ትጋጫላችሁ? ለምንድን ነው እንደ ሰው አይደለህም እንዴ? እንዳውም ከሚስት ጋር ካልተጋጨ አላገባህም። በረፍ በቃ ትዳር እንደዛ ነው። መጋጨት ኢነሴንስ ወደዚህ አታምጡት። ሁልጊዜ እኮ ምቾት የለም። ከራስ ራሱ እኮ የምትፈልገውን ነገር አታገኝም። ትዳር ውስጥ ስትገባ ሚስትህ የማትፈልገውን ነገር ወቅ፣ ባልሽ የማይፈልገውን ነገር ወቅ። ያ ደግሞ የማይስማማችሁ ማንነታችሁን የሚነካ ከሆነ በአገር ሰላም ሙዳችሁ ጥሩ በሆነበት ሰዓት ለድርድር አቅርቡት። ኢሞሽናል በሆንክበት ሰዓት ክብሪት ነው የሚጥለው። እኔ እኮ በቃ ወዲህ ይህን ነገር እኮ አላደግሽበትም ወይም አላደግክበትም። ለምሳሌ ለአንተ ቀልድ የሆነ እሷን ሊያናዳት ይችላል። በእሷ ቤት በእነሱ ቤት እንደሱ አይነት ቀልዶች ስድብ ናቸው። እንዴት ነው የምታውቁ? አብረሃት አልኖርክ። ኧረ እኔ ለቀልዴ ነው ያልኩት ማሬ። ብዙ ትዳሮችን ያረሳል። የሚያፈቅር ሰው አይኮራም። በጣም ፍቅር ደግሞ አንዱ መገለጫው ኩራትን ማዋጥ ነው። በተለይ ሪሌሽንሺፕ ውስጥ ኩራት የሚባለው ነገር ልክ የምትወደው ሰው ጋር ስትመጣ መጥፋት ነው ያለበት፣ መውረድ ነው ያለበት። አንተም ብዬ አንቺም ብዬ ወደሽዋል አይደለም፣ ኩራት መቆም አለበት። በጣም በሚገርም ሁኔታ በተለይ እነዚህ ነገሮች ሴቶች ላይ አይበዛ፣ ወንዶች ላይ ነው የሚበዛው። ይቅርታ ወንዶች፣ እንግዲህ ሁላቸውንም ማለት አይደለም። እየወደድካት በሚስት እንውሰድ። ሚስትህን እያቀፍካት እየወደድካት አብራህ ልጅ ወልዳችሁ እየኖረች አይንህም በአይንህ አሳይታ የጎደለ የትዳር ማንነትን ሞልታለ ስትንቃት፣ ስትሰድባት፣ የበታችነት ስሜት ስታሳየት አይደብርም? በጣም ነው የሚደብረው። በጣም የሚገርመው ደግሞ
በሪሌሽንሺፕ ውስጥ ከተበዳይ ይልቅ በዳይ ሰላም የለውም። በጣም የሚገርም ተበዳይ ይሰጣል ለአምላኩ ተበዳይ ወደ ላይ ይሰጣል፣ ለፈጣሪው ይሰጣል። ከዛም ውጪ ዝም ሲባል ጨቁኖ ንቆ ተሳድቦ መልሶ ይናደዳል። እንዲህ አይነት ስሜት ከተሰማ ችግር ውስጥ ያለውና ወንድሜ ቆም ብለህ ራስህን አስብ። በወንዶች ላይ አብዛኛውን ጊዜ ይሄ ነገር አለ፣ በሴቶች ላይ ግን ሬር ነው። ሴቷ በአቅም የምትበልጥና ወንዱ የቤቱ ኮንትሪቢሽን ላይ ዝቅተኛ ከሆነ ፈላጭ ቆራጭ እሷ ከሆነች ትንቀዋለች። ወንድነቱ ጥያቄ ውስጥ ይገባል። ይሄ እኮ ነው በጣም ከባድ ነው። ስለዚህ ይኸውላችሁ ንቀት ምንን ያመጣል መሰላችሁ? በመጀመሪያ ደረጃ ከፈጣሪ መንገድ ያወጣቸዋል። ፈጣሪ ይሄ ክብርን የሚያበዛ ሰው አይወድም። ክብር የፈጣሪ ብቻ ነው። በቃ አንተ ሰው ነህ፣ ዝቅ ብለህ ኑር፣ ከማንም አታንስም። አጠገቤ ያለችዋ ሴት ሙሉ ሴት ናት። አንተም ብላ ባሌ ብላ ነው የመጣችው። ባሌም ብላ መናቅ ምን ማለት ነው? በጣም የሚገርም እኮ ነው። አብሮት አይሄድም። አንዳንድ እህቶች ግን በጣም ይሸወዱታል። ገና በመግቢያ ሰዓታቸው ላይ ወደ ትዳር ወደ ሪሌሽንሺፑ ከመግባታቸው በፊት እንደሚንቃቸው እያወቁ ቀጠሮ እንደማያከብር እያወቁ ቦታ እንደማይሰጣቸው እያወቁ ይገባሉ። እነሱ ማለት ሁልጊዜ እሳት ላይ ያለች ብረት ድስት ላይ የተቀመጡት ፈልገው ነው የገቡት። እነዚህ ነገሮች መታለፍ የለባቸው። ሌላው ትልቁና ከባዱ ይሄ አጉል አክብሮኝ ከፍ ከፍ ብያለሁ የሚል ሰው በሪሌሽንሺፕ ውስጥ ምን ያደርጋል? ይቅርታ በህይወቱ ውስጥ የለም። የሰው ልጅ ደግሞ ይቅርታ ከውስጡ የተነሳ በቃ ከአውሬም አውሬ አትዩም፣ ከሰውም ሰው አትዩም። ምክንያቱም ይቅርታን አይፈልግም። ቤት ውስጥ የሚያድጉ ልጆች የተበላሹ ልጅ ስፖይልድ ይሆናሉ። ቢኮዝ ኦፍ ደረቅ ክብር። መናቅ ካልፈለጋችሁ በተሰጋር ከሰው በታች መሆን ካልፈለጋችሁ እባካችሁ አታግቡ። ትዳርም በየትኛው መንገድ ይገባታል? በንቀቱ፣ በስድቡ፣ በበታችነት። ያን ምን ይሆናል ማለት ነው? አንድ ኮንፊደንስ የሌለው የበታችነት ስሜት የሚሰማው ህፃናት እዛ ቤት ውስጥ ይፈጠራሉ። ኦኬ አባት ለጊዜው የተመቸው ሊሆን ይመስላል፣ ይመለስለታል። ምክንያቱም እድሜ አለ፣ ማርጀት አለ። በምታረጅበት ጊዜ ይኸውልሽ ምድር ላይ የምትሰሪው ነገር ባይሆ ኮርኩሩክ ይመለስልሻል። ባንክ ነው የምታስቀምጪው። የጊዜ ጥያቄ ነው። የሚንቅና ዝቅ የሚያደርገውን ያመጣበታል። ቤተሰቡን የናቀ ሰው ፈጣሪ እሱን የሚልቅ ሰው ይለቅበታል። በገዛ ልጆቹ ሊናቅ ይችላል። ከባዱ ፓርት የዘራውን ነው የሚያጭደው። ስለዚህ በጣም መጠንቀቅ አለበት። ሲያረጅ ጡረታ ሲወጣ ልጆቹ እሱን ለመጦር ፈቃደኞች አይደሉም። ምክንያቱም ጢባሩና ክብሩ ምን ያመደርጋቸዋል? ልጆቹ ወደዛ ያመጣቸዋል። ስለዚህ ይሄ በጣም ከባዱ ነገር በተለይ ወደ ትዳር መግባት ያሰባችሁ እህትና ወንድሞች፣ ወንድም ይሁን ሴት ደረቅ ክብር ካለባት ፕሊስ፣ የምትንቅህ ከሆነ የማታከብርህ ከሆነ አታግባት። የሚንቅሽ ከሆነ ቦታ የማይሰጥሽ ከሆነ ቀጠሮ የማይከብር ከሆነ ደግሞ ለዚህ ነው እንደምታካብጂ ከሆነ ጥሩ ምልክቶች አይደለም። ቆም ብለሽ እዩ። አዎ እድሜ ልኬን እሰቃያለሁ ካልሽ ግን እየሰማሽን ግቢ። ያለበለዚያ ይሄ ሰው ገና ሳትገቢ እንደዚህ ካረገሽ ስትገቢ ምን ልትሆን ነው? ምን አይነት ማንነት ዴቨሎፕ ልታረጊ ነው? እንዴት አብረሽው ልትኖሪ ነው? እንዴት አውርታችሁ ልትግባቡ ነው? ንቀት እያለ የሰው ልጅ አውርቶ አይግባባ። ምክንያቱም የአንድ ሰው ሀሳብ የበላይነት ብቻ ነው ያለው። ይሄ ትዳር አይደለም፣ ተጽዕኖ ነው የሚባለው። ስለዚህ ወደዛ የሚያስገባ እንደዚህ አይነት ምልክት ያለበት ካለ ስቶፕ። ግድ የለሽም፣ የተሻለ ሰው ይመጣል ሳይጀመር። ሀገር ጤነኛ የምትሆነው ቤት ጤነኛ ሲሆን፣ ቤት ደግሞ በሰዎች ላይ ነው የሚመሰረተው፣ በባልና ሚስት ላይ። ከዛ በኋላ ልጆች አሉ። ቤቱን በአግባቡ የመራ ሰው ሀገሩን በአግባቡ ይመራል። የሃይማኖት ቦታውን በአግባቡ ይመራል። ትዳር ማለት ቤተሰብ ነው። ትዳር ማለት ህይወት ነው። ገባ? አንዳንዱ ለምሳሌ በትዳር ውስጥ ትንሽ የተቆሳሰለ ሰዎች ትዳር ስሙን እንዳታነሳብኝ ነው ወይም ስሙን እንዳታነሳብኝ ትላለች። ትዳር የሚለው ማለት ነው። ትዳር ሙሉነት ነው። አንድ ሰው ሲያገባ ሙሉ ነው። ሙሉ ለመሆን አንድ ሰው ምድር ላይ ቢያገባ የተሻለ ነው፣ የተባረከ ነገር ስለሆነ ማለት ነው። ትዳር እንደዚህ ወርድ ባይ ወርድ እንደዚህ በዴፊኒሽን የምታስቀምጠው አይደለም። እያንዳንዱ ትዳር እያንዳንዱ ሚኒንግ አለው። ግን የሚያስማማን ትዳር ህይወት ነው። ትዳር ቤተሰብ ነው። ምክንያቱም ማንኛውም ሰው ከህይወትና ከዛ ነው የሚመጣው። ሁለተኛ ደግሞ ትዳር እምነት ነው። ዲን ትዳር እምነት ነው። እምነት ዲን ሃይማኖት ነው። ትዳር ሃይማኖት ነው። ለምን መሰለ? የፈጣሪ ሰላምን፣ እዝነትን፣ ፍቅርን እዛ ውስጥ ነው የምታገኘው። አንድ ሰው ጥሩ
አማኝ ከሆነ ጥሩ አማኝ ከሆነ ጥሩ ባል ነው፣ ጥሩ ሚስት ናት። ስለዚህ እምነት ነው ዲን፣ ከዛ በኋላ ሃይማኖት ማለት ነው። እምነት ከዛ በኋላ ካራክተር፣ ዴይሊ የምንኖረው ነገር። አሁን ይሄ ዝም ብሎ ጥራዝ ነጠቆን ሃይማኖተኛ ነው ሚስቱን እየበደለ፣ ሃይማኖተኛ ነው ቤቱን እየበደለ አብሮ አይሄድም፣ ያጓድላል፣ አንዱን ክንፍ ይሰብራል። አንድ ሰው ጥሩ አማኝ ነው ማለት ካራክተሩ ጥሩ መሆን አለበት። ዴይ ቱ ዴይ ካራክተር ሲባል ይኸውልህ አንድ ሰው ሃይማኖተኛ ነው፣ ፈጣሪውን በደንብ ይፈራል፣ ሁሉንም ነገር ኤክሰርሳይዝ ያደርጋል። በእውነት ሃይማኖቱ ከገባው ግን ካራክተሩ ሃይማኖቱን ነው የሚመስለው። እዝነቱ የት ነው? ሃይማኖቱ እዝነትን ነው የሚያስተምረው፣ ጥሩነትን ነው የሚያስተምረው፣ ደግነትን ነው የሚያስተምረው፣ መተዛዘንን ነው የሚያስተምረው። ይህንን ለምትወዳት ሚስት ካልሰጠ ሪሊ አንተ ጥሩ አማኝ ነህ፣ ጥሩ ባል ነህ። የሰው ልጅ የሚኖረው እኮ ሙድ ነው ያለህበት ሙድ። እኔ እኮ የሰው ክፉ የለም የሚል ነው የጉዳይ ነው እንጂ ክፉ ሰው የለም። አፈጻጸም የሚገጥምህ ጉዳይ። ለምሳሌ አንተ የሆነ ሰዓት ላይ ታጋሽ ስለሆንክ ምን ስለሆን ረጅም ጊዜ እኔ የጠበከኝ ይሄ ጉረኛ እሱ ብቻ ነው እንዴ ማውራት የሚችለው ብለህ ማለፍ ትችላለህ። ስለዚህ ያ ሙድ ማለት ነው። ከዛ በኋላ ግን እንዲህ አይነት ጥሩ ቃለ መጠየቅ አደረግን፣ መታገስ፣ አብሮ መሄድ። የሰው ልጅ ሁልጊዜ የሚኖረው ሙዱን ነው። ሁለቱም ሙድ ደግሞ ትዳር ውስጥ በተለይ ድግስ ላይ ፕሌስ በጣም ተጠንቀቁ። ለእይታ ብላችሁ የትዳራችሁ ሙድ ነው የምትከንቱት። ቁርስ ስለሰራህ ሚስት አትሆንም። አብሲት ጥለህ ሊጥ ስላቦካ ባልነትህ ማዕረጉ የባል ነው። ሰማህ? እሷ ውጭ ይውላ ልብሷ ለብሳ ገጭ ብላ 11 ሰዓት ላይ መታ ፔፔ አርጋ ስለገባች ባል አትሆንም፣ ሚስት ናት። ውድድር። እሱ ለምን እንዲህ ያደርጋል፣ እሷ ለምን እንዴት ታደርጋል፣ እሱ ምን ስለሆነ እሷ ምን ስለሆነ። ትዳር ውስጥ የተጋባችሁት ለዛ አይደለም። በመጀመሪያ ደረጃ ለስሜት ነው ያገባው፣ ስሜትህን፣ እሷም ለስሜት፣ ከዛ በኋላ ለአጋርነት፣ አብሮ ለመኖር፣ ለመተቃቀፍ አይደል፣ ጥሩ ልጅ ለማግኘት በቤተሰባዊ እዝነት ውስጥ ኢንጆይም እያረክ ልጅም እያገኘ የፈጣሪን መንገድ ኤክሰርሳይዝ ለማድረግ ነው። ይሄ ውድድር የሚባለውና ትዳር ውስጥ እንደዚህ ነው እንደዚህ ለውድድር አይደለም። ፈርስት ኦፍ ኦል ይሄ ስልጣን የሚባለው ለኔ ግን ያለ መሰልጠን ነው ምለው ያመጣብን በሽታ ዌስተርን ፊልም፣ ጉግል፣ ሶሻል ሚዲያ። በቃ ሴት ልጅ እናት ናት። ወንድ ልጅ የፈለገ ያህል ቢሄድ የእናትን ማዕረግ ማግኘት አይችልም። በቃ 4 ነጥብ